አዎ ክርስትና የሚለው ቃል አለ ወይ? ክርስቲያን የሚለው የግለሰቡ መጠሪያ ነው አልከን። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ምን ተባሉ? ክርስቲያን ተባሉ። የግለሰቡ መጠሪያ ነው እሱ። ክርስትና የሚለው ደግሞ የሃይማኖቱ መጠሪያ ስም ነው። እሺ ክርስትና የሚለው የሃይማኖቱ መጠሪያ ስም አለ በመጽሐፍ ቅዱስ ላይ? እኔ ከሌላ መጽሐፍ አልጠይቅህም። በገዛ መጽሐፍ ላይ ክርስትና ራሱ እንደሌለ ላሳየህ። ለምን አካሉ ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? አገልጋዩን እየነገረክ እንትኑ ዋናው ምን ያደርጋል? ሆነም አልሆነም አለው ማለት ነው። ክርስቲያን ካለ ዋናው እንደሚያስፈልገው እንደው እንዴት ስሙ ምን ከስሙ ምን ያደርግልሃል? ከስሙ ምንም አያደርግም እኮ። ክርስትና የሚለው ቃል አለ የለም መጽሐፍ ቅዱስ ላይ? ክርስቲያን አለ። ክርስቲያን ስላለ በቂ ነው። ክርስቲያን አለ እኮ በቂ አይደለም። ክርስቲያን እኔ ለምሳሌ ሙስሊም ምንድነው? ሙስሊም የሚለው የሙስሊም መጠሪያው ነው፣ የግለሰቡ መጠሪያው ነው። አንድን ሰው ግለሰቡን አምጥቼ ግን ረመዳን ኢስላም ነው ብለህ እችላለሁ? አይቻልም። ኢስላም የሚለው የሃይማኖቱ መጠሪያ ስም ነው። ሙስሊም የሚለው ደግሞ የግለሰቡ መጠሪያ ነው። ስለዚህ ሙስሊም ካለ እስልምና የለም። አንድ ጥያቄ፣ ሙስሊም ካለ እስልምና የለም? እሱ አይደለም። አሁን ሙስሊም የሚለው የግለሰቡ መጠሪያ ነው አይደለም? አይደለም። እስልምና የሚለው የሃይማኖቱ ኢስላም የሚለው የሃይማኖቱ መጠሪያ ስም ነው። አዳምጥ አይደለ? አሁን አንተ ምንድነህ ብትባል ክርስቲያን ነህ። ክርስትና የሃይማኖቱ መጠሪያ ስም ነው። የግለሰቡ መጠሪያ አለን በል እሱ ወደ እሱም ራሱ እንመጣለን ክርስቲያን የሚለው ነገር ግን አሁን የሃይማኖቱ መጠሪያ ስም ክርስትና የሚለው የሃይማኖቱ መጠሪያ ስም ነው ብለህናል። የሃይማኖቱ መጠሪያ ስም ክርስትና የሚለው መጽሐፍ ቅዱስ ላይ አለ ወይንስ የለም? ያላ መጽሐፍ ቅዱስ ላይ ክርስቲያን የሚለው አለ። ለምሳሌ ክርስትና ሙስሊም እስልምና በሌለበት ሙስሊሙ ከየት ይመጣል? አንድ ጥያቄ ብቻ ጠይቅ። አንተ ከየት መጣ? ክርስትና የሚለው ቃል አለ የለም? አለ የለም? አንተ ከየት መጣ? አንተ ከየት መጣ? ክርስትና የሚለው ቃል አለ የለም? ክርስትና የሚለው ቃል አለ የለም? ለመጨረሻ ጊዜ ይሄ እኮ የሚያጨቃጭቅ ነገር። አንተ ከየት መጣ? በቃ መልስ የለሽ። እሺ መልስ እንደሌለ አውቋል። ወረብል ካባ አውቋል። ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ ስሙ አለ? ክርስቲያን አለ እዚህ? ክርስቲያን አለ? ክርስትና የሚለው ቃል አለ መጽሐፍ ቅዱስ ላይ? በምን በሐዲስ ኪዳን ነው በብሉይ ኪዳን? አረ በሁሉም እናሰባስበው ሁሉ በጋራ ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? እሺ በብሉይ ኪዳን እንደሚታወቀው በምንድን ነበር የሚያምኑት? ነቢያት በመገለጥ ነበርና የሚያምኑት። እግዚአብሔር ይገለጥላቸዋል፣ አምላካቸውን ያውቃሉ። በዛ ነው እንትን የሚሉት። ስለዚህ በምንድነው እንትን የሚሉት ማለት ነው? በሕገ ኦሪት የሚባል አላቸው። በዛ ነው የሚመሩት። በእኛ ደግሞ በአዲስ ኪዳን ደግሞ ያለን ደግሞ ክርስቲያኖች ተባልን። ክርስቲያኖች የተባለው በማን ነው? በክርስቶስ ነው። በብሉይ ኪዳን ጊዜ ክርስቶስ ስላልነበረ ወይንም ክርስቶስ በስጋ ስላልተገለጠ ክርስቲያን የሚለው ስም አልተሰጣቸውም ነበረ። ክርስቲያን ተብሎ የተሰየም ነው በአንጾኪያ ነው። ያ ደግሞ በክርስቶስ ነው የተሰጠን። ክርስቶስ ስለመጣ፣ ክርስቶስ ስላዳነን፣ ክርስቶስ ሰው ሆኖ ስለ ሁላችን ስለሞተ ምን ተባልን ማለት ነው? በሱ ክርስቲያን ተባልን። በማን? በክርስቶስ። እኛ መቼ የጠየቅንህ እሱን ነው ስሞል። ክርስትና የሚለው የሃይማኖቱ መጠሪያ ስም አለ ወይ ነው? ክርስትና በብሉይ ኪዳን የለም፣ በሐዲስ ኪዳን ግን አለ አልኩኝ እኮ። እሺ ክርስትና የሚለው ቃል አለ የለም? ስሞል እኮ በምን በሐዲስ ኪዳን አለ ክርስትና? በሐዲስ ኪዳን አለው። እሺ በሐዲስ ኪዳን እሺ፣ በሐዲስ ኪዳን በብሉይ ኪዳን እሺ፣ በሐዲስ ኪዳን ክርስትና የቱ ጋር ነው ክርስትና የሚለው ቃል ያለው? ምዕራፍና ቁጥር ስጠን እናውጣ።
አዎ በአዲስ ኪዳን ክርስትና የሚለው ቃል ያለበትን ስተንሽ የቱ ጋር ነው? እሺ አንዴ ላውጣ። እሺ في حد يجاوب የቱ ጋር ነው ያለው? የለም የለም የለም። አላሁ አክበር። ክርስትና የሚለው ቃሉ ራሱ የለም። አይደለም እንደ ሃይማኖት ሊያገለግልና ሊውል ማለት ነው። ክርስትና ሃይማኖት አለ ለውፍ እሺ ይህን ይመስላል። በጣም ያሳዝናል። የክርስትና ሃይማኖት መጽሐፍ ቅዱስ ላይ የለም። አንዲትም ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ላውጣ ብሏል። እሺ ላውጣ፣ ችግር የለም። የለም ወላሂ ላዝም የለም። ክርስትና የምትለውን ከመማልህ በፊት ማለት ነው አንድ ጥያቄ እናንተንም እየጠየኳችሁ በዛው እኔ ልፈልግ እስከዛው። ቆይ ትጠይቃለህ። አብሽር ሂድ ይዘውና ወረብል ካዕባ በአላህ ስም እላለሁ ክርስትና የምትለዋን አንዲት ቃል ያመጣልኝ መጽሐፍ ቅዱስ ላይ ይሄን ላመጣልኝ ሰው ምን ልሸልመው? በአላህ ወላሂ ይሄን ቲክቶክ 1 ሚሊዮን ያለውን ቲክቶክ ዝግትግት አድርጌው እጠፋለሁ። አላህ ሻሂድ ነው። አላህ ምስክሬ ነው። ክርስትና የምትለዋን ቃል ላመጣ ሰው በቃ ይሄ ነው ሽልማት። ዝግትግት አድርጌው ከዚህ በኋላ በቃ እጠፋለሁ። አሜን ነው። ናና የሐዋርያት ሥራ ክርስትና የሚለውን ቃል እሺ፣ ክርስትና የሚለውን ቃል አንዴ ረመዳን አወጣለት። በቃ ቲክቶክ ምዕራፍ 12 ቁጥር 1 ላይ ምን ይላል? ቲክቶክ ሊዘጋ ነው። ቲክቶክ ሊዘጋ ነው ያ ጀማ። አይሽ ክርስትና የሚል አለ እዚህ ጋር ያ የምን ቤት ይላል? ምን ይላል? ክርስትና ክርስትና ይላል። ያ የክርስቲያን ይቅርታ 11 26 ላይ 11 26 ላይ በቤተ ክርስቲያን አንድ ዓመት አብረው ተቀመጡ፣ ብዙ ሕዝብንም አስተማሩ፣ ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተብለው ተጠሩ ይላል። ያው ክርስትና የሚል ነው አይፈልግም። ያ አይልም ለክርስቲያንማ የሚል ቅድም እየነገርነው ነበር። የግለሰቡ መጠሪያ አሁን የሃይማኖቱ መጠሪያ ክርስትና ይባላል አለ። ክርስትና እኮ ታዲያ አንተ እኮ ነው ታዲያ እኛ ስንኖር እኮ ነው ክርስትና የሚባለው። እኛ ክርስቲያን እንባላለን። ክርስትና ሲኖር ደግሞ እሱን ተዋል እኮ እኛ ስንኖር ነው ክርስትና የሚኖረው ማለት ነው። ክርስትና የሚባለው እኛ ክርስቲያን የሚለው ስም ሲኖር ነው ክርስትና ሊባል የሚችለው። ስትኖር ነው ሳትኖር ነው ሳይሆን አዳም እኮ መኖር የለባችሁም ማለት ነው። ስለዚህ ክርስትና የሚለው የሃይማኖት መጠሪያ ስም ሳይኖር እናንተ ከየት መጣችሁ? ሃይማኖቱን እንቀድመዋለን እያለ ነው ይሄ ሰውዬ። እኛ ስንኖር ነው ሃይማኖቱ የሚኖረው አለ። ሃይማኖት ሳይኖር እናንተ ከየት መጣችሁ? አላሁ አክበር። እኛ ስንኖር ነው ሃይማኖት። ከመጽሐፉም በፊት እኛ ነበርን። ሃይማኖት ሳይኖር አንተ እንዴት ትመጣለህ? ከመጽሐፍ ቅዱስ በፊት እኛ ነበርን። ይሄን ታውቃለህ? መጽሐፉ ሳይኖርም ክርስትናም ሳይኖር እናንተ ነበራችሁ። የጉድ ሀገር። አሁን ተስፋ እናስቆርጣችሁ። ረመዳን ይኸው እዛ ሰርች የሚለው ላይ ጻፍላቸው ክርስትና ብለህ ጻፍ። አንዴ ተመልከቱ። ረመዳን ሰርች የሚለው ላይ ክርስትና ብለህ ጻፍና ሰርች አድርግላቸው። ስንት ጊዜ ክርስትና የሚለው እንዳለ ያሳየናል።
ኧረ ፕሊስ እንደዚህ አይነት የህፃን ጨዋታ እንጫወት። እያሳያቸው ክርስቲያን የሚለው እኛ ስንኖር ነው ክርስትና የሚኖረው እያልኩኝ እያስረዳሁኝ እኮ ነው። ወላሂ ላዚም እናንተ የላችሁም። ሃይማኖቱ ከሌለ ውሸት ናችሁ እናንተ ማለት ነው። ሃይማኖቱ ሳይመጣ እናንተ እንዴት ነው የምትገኙት? ጤነኛ አይደለም እንደ እነዚህ ሰዎች። አምላክ ሳይደነግገው ሃይማኖቱን እኛ ተገኝተናል፣ ከዚያ በኋላ ሃይማኖቱ ተገኘ እያሉን ነው። ቆም ብላችሁ አስቡ። ስለዚህ የሌለ አምላክና ነብያት ያላወቁትን ሃይማኖት ያልደነገጉላቸውን ሃይማኖት እናንተ እየተከተላችሁ ነው ማለት ነው። እኛ እኮ በአዲስ ኪዳን ብቻ እኮ ያለን እኮ አይደለንም። በብሉይ ኪዳን ዘመን የላችሁም። አማኝ አለ፣ የእግዚአብሔር አማኝ አለና ዝም ብለን በሐዲስ ኪዳን ብቻ የመጣን ሳንሆን በብሉይ ኪዳንም እግዚአብሔር ስናመልክ የነበርን ነን። አምላክ ሲደነግገው ነብያቶች ሲሰብኩት የዛኔ ነው ሃይማኖት ትክክለኛ ሃይማኖት የሚባለው። አንተ ከዚያ በኋላ ነው መከተል ያለብህ። አምላክ ሳይደነግገው ነብያቶች ሳይሰብኩት እኛ አለን ማለት ወላሂ በራሱ ስህተት ነው። አሁን ወደ ኢስላም ስትመጣ ጊዜ አምላክ ራሱ ደንግጎት በቁርአን ላይ ሄደን እስልምና የሚለው ወይንም ደግሞ ኢስላም የሚለውን የሃይማኖቱን መጠሪያ ታገኘዋለህ። ከዚያ ነብያቶች የሰበኩት ካልክ በጣም ጥሩ። ነብያቶች ምን ብለው ሰብከዋል ብለን እንይ። እሱንማ እናያየን እኮ ነው። የለም ወፍ እኛንን ያለነው ክርስቲያኖች አለን። ስለዚህ ሃይማኖቱን ማለ እያልክ ነው አንተ ግግም ብለህ ማለት ነው። ወደ መጽሐፍ ስንመጣ ጊዜ እኛ ግን መጽሐፋችን ላይ ኢስላም የሚለው የሃይማኖት መጠሪያ ስም አለ፣ ሙስሊም የሚለው የግለሰቡን መጠሪያ ደግሞ አለ። ቆይ አንዴ ይሰማችኋል ልጆች? ናቶሎ እስኪ ቅድም እስኪ ሙሴ ሙስሊም ነበር ስትል ነበር። አዎ ሙስሊም ነበር ስል ነበር ቅድም። አንዴ ላሳያችሁ። ይታያችኋል ልጆች? እዚህ ጋር ያ ሙስሊም ለመሆኑ ከራሱ መጽሐፍ እስኪ ያሳየን ወንድማችን። አንዴ ይታያችኋል? ያውና ይሄ መጽሐፍ ቅዱስ ነው። ለምሳሌ ሰይፍ መጽሐፍ ቅዱስ እዚህ ጋር አለ። ማንኛውንም ቃል እዚህ ጋር ሰርች ያደርጋላችሁ ይጽፍላችኋል። ለምሳሌ መጽሐፍ ቅዱስ ላይ ሰይፍ የሚለው ቃል ስንት ቦታ እንዳለ ጻፉ። ሰይፍ ብላችሁ ጻፉ። በመጽሐፍ ቅዱስ ላይ ሰይፍ የሚለው ቃል 351 ጊዜ። እንደዚህ አይነት የሰነፍ እንትን አታስለምዳቸው ፕሊስ። ሙሉን ያንብቡት። ውረድ እባክህ። ያው ታያችኋል አይደል? እሺ ክርስትና የሚለው ስንት ጊዜ አለ እንመልከት። ክርስትና ብዬ ልጻፍ። ክርስትና ጽፌ ያለሁ ይታያችኋል? ክርስትና ብዬ ጻፍኩኝ። ስንት ጊዜ እንደሚመጣ ሰርች እናድርገው። 0 አሜን ነው። አንዲት ቦታ ላይ ክርስትና የሚለውን ቃል አታገኙት። ወፍ አሁን ወደ እስልምና ይሄን እንገልብጠው። ይሄን ጥያቄ የሃይማኖታችን መጠሪያ ስም ማን ይባላል? ኢስላም ይባላል። የግለሰቡ መጠሪያ ምን ይባላል? ሙስሊም ይባላል። ገብታችኋል? ወደ ክርስትና ስንመጣ የሃይማኖቱ መጠሪያ ክርስትና የለም፣ አላገኘ ነው። ክርስቲያን የሚለው የግለሰቡ መጠሪያ ግን አለ፣ ችግር የለውም። ግን ክርስቲያን የሚለው መምጣት ያለበት ክርስትና ከሚለው በኋላ ነበር። ሃይማኖት ሳይገኝ ግለሰቦች ተከታዮቹ አይገኙምና ይሄ ልጅ ግን ምን አለ? እኛ ተገኝተን ከዚያ ነው ክርስትና የተገኘው አለ። ይጉድ አገር። ስለዚህ ሃይማኖቱ ሳያውቃቸው እንዴት ነው እናንተ የመጣችሁት? ወላይ ቆም ብላችሁ አስቡ። አምላክ ሳይደነግገው ነብያቶች ሳይሰብኩት ከዛ እኛ ተገኘን ማለት አይከብድም? ወደ ኢስላም ስትመጡ ግን ኢስላም የሚለውን ቃል በቃል ሄደን ልንፈልገው ነው። አሁን አምላክ ራሱ ተናግሮታል ኢስላም ብሎ፣ ነብያቶችም ራሳቸውን ሙስሊም ብለው ራሳቸውን ገልጸውበታል። እንመልከት። አሁን ደግሞ በተራችን እስኪ ወደ ቁርአን ንግባ። ያው ቁርአን ላይ ገብቻለሁ። እሺ አንዴ ሰዎች ሚውት አድርጉ። እሺ ኢስላም ብዬ ጻፍኩኝ። ከመጀመሪያው ስታገኙ ያው 9 ቦታ ላይ ኢስላም የሚለው ቃል አላህ ሱብሓነሁ ወተዓላ ተናግሮታል። ያው ይህ የሃይማኖታችን መጠሪያ ነው። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይለናል ቁርአን። ያው እንዳውም እስልምና የሃይማኖት መጠሪያ ስም እንደሆነ እውቅና ተሰጥቶት ከአምላካችን ዘንድ ተመልከት። ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለውም ይላል። ያ ነው አላህ ራሱ ሲናገር ምን ይላል?
ለእናንተም ኢስላምን ከሃይማኖት በኩል ወደድኩኝ አለ። ያው የወደድኩላቸው ሃይማኖት ራሱ ኢስላም ነው እያለ ይናገርልሃል። ስለዚህ ኢስላም እየተባለ ቃል በቃል ታገኛላችሁ። ሙስሊም የሚለውን ቃል ብትጽፉ ደግሞ በጣም በርካታ ቦታ ላይ የግለሰቦቹ መጠሪያ ሆኖ ታገኙታላችሁ። ሙስሊም የሚለውን ስንፈልግ ደግሞ ያውና አብርሃም ቃል በቃል ራሱ ሙስሊም ነኝ ብሎ የተናገረበት ያው ኢብራሂምም ይሁዳ ወይም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለው ሙስሊም ነበር ይላል። የአብርሃም ሙስሊም ነው የሚል ቃል በቃል ታገኛለህ። መጽሐፍ ቅዱስ ላይ አንዲት ቦታ ላይ አንድ ነብይ ተጠቅሶ ክርስቲያን ነበር የተባለ ወፍ አብርሃም የለ፣ ኢስሐቅ የለ፣ ያዕቆብ የለ፣ ዳዊት የለ፣ ሰለሞን የለ፣ እነ ዮናስ የሉ፣ አንድም ነብይ ክርስቲያን ነው ተብሎ የተገለጸ የለም። ነገር ግን ነብያቶች ያውና ሙስሊም ነበር አብርሃም ይላል ቃል በቃል። እሺ ይሄን ይመስላል። ታደሰ ሰላም፣ እንዴት ነህ? ታደሰ አለ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን አለ። አልሐምዱሊላህ። እሺ ያቀለ አይስ ጠይቁኝና እኔም ደግሞ ጠይቃለሁ። እሺ እሺ። የእግዚአብሔር ጾታ ይቅርታ፣ የእግዚአብሔር ጾታ ምንድነው? ተገኘ አንድ ይቅርታ ግን ላይክ መጽሐፍ ቅዱስ ላይ ክርስቲያን የሚለውን ላሳይ ነበር። ክርስትና የሚለው ካለ አሳየን። ክርስቲያን የሚለውማ የግለሰቦቹ መጠሪያ እንዳለ አየን። ግን ይህንን ስም ማግኘት ያለባችሁ ሃይማኖቱ ድንጋጌ የሃይማኖት መጠሪያ ሆኖ ሲውል ጊዜ ነበረ። አንድም ነብይ ደግሞ ክርስትና ሃይማኖትን ተከተሉ ብሎ የሰበከ ሳይኖር እናንተ ክርስቲያን ተብሎ መጠራቱ ያ ስህተት እንደሆነ እየነገርናችሁ ነው። አምላክና ነብያቶች ሳያውቁት አምላክና ነብያት ሳይደነግጉት ክርስቲያን ብሎ መጠራት ይሄ ስህተት ነው እያልናችሁ ነው። ምን ትላላችሁ በዚህ ላይ? እሺ እሱ እኔ ልቀጥል። ይቅርታ ቀጥልሽ። ኦኬ ጾታለው እንዴ? እግዚአብሔር መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው። ኦኬ ኢየሱስ ክርስቶስ እግዚአብሔር ነው ብለህ ታምናለህ አይደል? አዎ። ስለዚህ እግዚአብሔር ወልድ ጾታ አለው አይደል? ኦኬ ስጋ ለብሶ ስለተገለጠ ስጋን ከተዋሃደ በኋላ አንተ ተዋህዶ ነው አይደለ? እኔ ጴንጤ ነኝ። ጴንጤ ነህ? እሺ። ስለዚህ ቃልም ስጋ ሆነ ሲል ጊዜ ያ ቃል የነበረው ነው አይደል? ስጋ የሆነው ሰው የሆነው። አሜን፣ ልክ ነው። እንደዚያ ከሆነ ስለዚህ ከስላሴ አካል አንዱ አካል ጾታ አለው ማለት ነው አይደል? ኦኬ በወንድነት ስለተገለጠ የግድ ሰው ሆኖ መገለጽ ስለነበረበት ችግር የለውም፣ እስማማለሁ። በጣም ጥሩ። እሺ ያ ከስላሴ አካል አንዱ አካል ጾታ አለው፣ ወንድ ልጅ ነው። ይሄ ራሱ በቂ ነው አምላክ ጾታ አለው ለመባሉ። ይሄን ወንድ ልጅ አንተ ታመልከዋለህ አይደለ እንዴ? ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ ውስጥ አደረ እስከተባለ ድረስ እግዚአብሔር ወዶና ፈቅዶ ስጋ ሆኖ ከተገለጠ ለምን አላመልክም? አሜን። ታመልከዋለህ። አዎ በጣም ጥሩ። ግን ኢየሱስ ክርስቶስ እኔና አምልኩኝ ብሎ አስተምሯል መጽሐፍ ቅዱስ ላይ፣ ወይንም ተገዙኝ ብሎ አስተምሯል። አየህ እግዚአብሔር ነው እስከተባለ ድረስ እግዚአብሔርን ማምለክ መስገድም ችግር የለውም ወንድሜ። ኢየሱስ ክርስቶስን እግዚአብሔር ነኝ ብሎ አላስተማረም ማንም ቦታ ላይ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ወደ ታይ ጀምረን ስናነብ እሱ ዮሐንስ ንግግር ነው፣ ወደ እሱ ራሱ እንመጣለን። ግን ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ አስተምሯል። እሱ እኔ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብዬ ነው የማምነው። የመነሻ አውቃለሁኝ እንደምታምን። አሁን በመጽሐፍ ቅዱስ ውስጥ የኢየሱስ ቃል አለ፣ የዮሐንስ ቃል አለ። ስለዚህ አሁን እዚያ ጋር ዮሐንስ ራሱ እዚያው ላይ ወረድ ብሎ ምን ይላል? ይህ የዮሐንስ ምስክር ነው ስለ ኢየሱስ እያለ መጨረሻ ላይ ይናገራል አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እስማማለሁ። ልክ ነው። እንደሱ ከሆነ ኢየሱስ ክርስቶስ የተናገራቸው ለምሳሌ እኔና አብ አንድ ነን ያለው ማን ነው? ኢየሱስ ነው አይደል? በጣም ጥሩ። ልክ እንደዚህ እኔና አብ አንድ ነን ብሎ እንደተናገረ እኔ እግዚአብሔር ነኝ ብሎ ተናግሯል ኢየሱስ። ዮሐንስ 13ን እናነበው እስቲ። እሱ ይቅርታ እናነበዋለን። ምዕራፍ 13 ቁጥር 13ን እናነበው። እሺ እናነበዋለን። አንድ ሰው ይጨርስና እናነበዋለን። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ወይስ? ከቸኮለ እስቲ ከሱ ጋር ጨርሱ። እሱ እኔ እቀጥላለሁ።
እሺ ቀጥል። እሺ አልተኛም። እሺ ዮሐንስ 13 ላይ 13 ነው እና አንብበላት። አውቃለሁ ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል። አዎ ምን ትለዋለህ? እሱን እንዴት ትረዳዋለህ? እሱን እሺ በጣም ጥሩ። ጌታ ሲባል መጽሐፍ ቅዱስ ለሁለት ከፍሎ ያየዋል። አንደኛ መለኮታዊ ጌትነት አለ፣ የስልጣን የሹመት ጌትነት አለ። እሱም በመደረግ የሚገኝ ጌትነት ነው። አምላክ እግዚአብሔር ሰዎችን ጌታ ያደርጋቸዋል። ያ ነው የክርስቶስ። ታዲያ ከየትኛው ነው? አቤት እስቲ ያውን እንዲገመው እንደ መጽሐፍ ቅዱስ ጌትነትን ለሁለት ከፍሎ ያየዋል። ምንና ምን? አንደኛ መለኮታዊ ጌትነት አለ፣ ሁለተኛ በመደረግ ቦታ ላይ እሱ እዛሽ ቦታ ነው ለሁለት ያካፈለው። እዛሽ ክፍል ውስጥ ለሁለት ያካፍለዋል። እዛሽ ክፍል ውስጥ ነው። አንድ ጥቅስ አይደለም መጽሐፍ ቅዱስ ሙሉ መጽሐፍ ነው። እዛሽ አሁን አንድ አይደለ ለመለስልሽ አይደለም። አንድ አሁን ለምሳሌ እኛ ከመጽሐፍ ቅዱስ አውዱ ጋር ነው ማሄድ አለብን አይደለ? ነው አይደለ? ከአውዱ ሳንወጣ ነው ማሄድ የለብንም። ከአውዱ ማውጣት የለብንም። ስለዚህ በአውዱ እንሂድ። ስለዚህ እዛሽ ጋር ስለ ሁለት ጌትነት አወራ ወይስ ስለ ራሱ ጌትነት አወራ? አሁን ደግሞ አዳምጥሽ መልሱ። እሺ ወደ ሌላ በዛች አይልሽ አሁን አዳምጥ እንጂ በፈጣሪ ስም ምን ሆነህ ነው? ችግር የለም እኔ አዳምጣለሁ። ተናገር። ዝም ያልኩት ሌላ ቦታ አንወጣም። እዛሽ ቦታ ነው ሐሳብ እንወጣለን። እንዴት እንደምንወጣ አስረዳሃለሁ። አንወጣም። አዳምጥ። እሺ ተናገር። እሺ አንድ ጥቅስ ብቻ ነው የምትይዘው? እንደሱ ከሆነ በጣም ጥሩ። ኢሳይያስ 42:1 ላይ እነሆ ደግፌ ያዝኩት ባሪያዬ ይላል። ባሪያ የተባለው ማን ነው? እዚህ ጋር ማን ነው? እግዚአብሔር ባሪያዬ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ ለአሕዛብን ፍርድን ያወጣል የተባለው ማን ነው? በስሙም ይታመናሉ የተባለው ማን ነው? ኢየሱስ ነው አይደለ? እሺ በጣም ጥሩ። ስለዚህ ባሪያ ነው ኢየሱስ ክርስቶስ ማለት ነው። ሌላ ጥቅስ ላይ እንዳትሄድ፣ እዚህ ላይ ብቻ ቆመህ ባሪያ ብቻ እንጂ ሌላ አይደለም ማለት ነው። አንተ እኮ ወደ ኢሳያስ ነው ዮሐንስ 13ን ለማገደልከው። ስለዚህ ላስረዳ ይፈልጋል። አንድ ጥቅስ ብቻ ይዘህ ከሆነ አንጠልጥለህ የምትሄደው በዚህ ጥቅስ ላይ አቁም። ይሄኔ ባሪያ ብቻ ነው ብዬ ትቼ እሄዳለሁ። አያስኬድም። አይደለማ ሲጀመር የኔን ሰዓት ማለት እኮ አንተ እየፈለከው ማለት ትችላለህ። እኔ ግን በጥያቄ ማለት አይምሮህን ክፈት። አይምሮህን እንድትከፍት ነው። አዳምጥ። እሺ ከፍቼዋለሁ። እስቲ አሁን ለምሳሌ ባሪያ ብቻ ነው እሱ። ይቅርታ አንዴ እንደማመጥ እስቲ ለምሳሌ 13 ነው ሐሳብ የተነሳው በዛ ሐሳብ በዛሽ ክፍል ውስጥ እናውራ እንጂ ለምሳሌ አንተ ጥያቄ ሲፈተን እሺ አዳምጥ። በቃ እሺ አውራና ከዚያ በኋላ ዝም ብለህ ታዳምጣለህ። ቀጥል አውራ። እሺ አዳምጠኝ። ለምሳሌ አንድ ክላስ ነው አንድ ክፍል ብቻ ነው ያወራን። አንተ ለምሳሌ ኢየሱስ ክርስቶስ እኔ ጌታ ነኝ ያለበት ወይም እግዚአብሔር ነኝ ያለበት አሳይ ነው ያልከው አይደለ? አንተም ጥያቄ ያችን እስከምንመልሰው መጠበቅ ነው አይደለ? እኔም ደግሞ ጥያቄ መልሼዋለሁ አይደለ? ከዛ ቦታ ሌላ ጥቅስ ወደ እያንዳንዱ ቦታ የራሱ ጥቅስ አለው። አልመለስክም። አዳምጥ። መልሼዋለሁ። ጥያቄውን አልመለስክም። ጥያቄው ምን እንደሆነ አሁን ተናግረዋል። አሁን አዳምጥ እንጂ አንተ ራስህ ተናገርክ እኮ ጥያቄውን። የቱ ጋር ነው ኢየሱስን እግዚአብሔር ነኝ ያለበት ብለህ ጠየቀኝ አልክ። እኔም መልሼዋለሁ አልክ። አልመለስክም። የቱ ጋር ነው ኢየሱስን እግዚአብሔር ነኝ ያለው? ቀጥል። አሁን ያለበትን እስቲ አብራራልኝ። አሁን ዮሐንስ 13 እኔ እግዚአብሔር ነኝ ያለበትን እኔ እግዚአብሔር አብራራልኝ። አላብራራለህም። ከአንተ ነው እየጠየቅኩኝ ያለሁት እንድትመልስ። እኔ እግዚአብሔር ነኝ ብሏል ኢየሱስ። ምንድን ቦታው ምንድን ነው የምለው? እኔ እግዚአብሔር ነኝ ብሏል ወይ? አዳምጠኝ። ማምር ብቻ አይደለም። ማምር ማለት የሆነ ስልጣን ያለው ነው አይደለ? እና ጌታ ማለት ደግሞ የሆነ የበላይ የሆነ ጌታም ራሱ የሚለው ስልጣን ተሰጥቶት ነው። ወደ እሱ ምን ላሳየህ እያልኩ ነው መጽሐፍ ቅዱስ ላይ። አሁን እሱን አንተ አልፈልግም አልክ። ስለዚህ እኔ የምፈልገው ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ጥቅስ አለው መጽሐፍ ቅዱስ ላይ። ከዛ ሌላ ጥቅስ ቅርታ የቱ ጋር ነው? እሺ አንዴ ቆይ፣ እሱ ያውራ ብለሃል ቅድም። አንዴ ኢየሱስ ክርስቶስ እግዚአብሔር ነኝ ብሎ ተናግሯል መጽሐፍ። ይናገር። እሺ ይናገር። አንተ ራስህ ጨርስ። እኔ እግዚአብሔር ነኝ ብሏል ኢየሱስ። ያ ቦታ ራሱ እንኳን እግዚአብሔርነቱ ሳይሆን እንኳን ኃላፊነት ሙሉ እንኳን መቆጣጠር እንዳለበት ተናግሮበታል። በዛ ቦታ ላይ ኢየሱስ እግዚአብሔር ነኝ አላለም። በቃ ሚዩት አድርግ አንተ። እሺ አማን ይቀጥል። አሁን ኦኬ። ሐዋርያቶች አብን እንዴት ወልድን እንዴት ልናይ እንችላለን ሲሉት ኢየሱስ ክርስቶስም መልሶላቸው እኔን ያየ አብን እንዳየ ብሎ ሲመሰክር ይታያል። አይደለ?
ታውቃለህ ምዕራፍ? ፊልጶስም ወደ እርሱ ቀረበና ኢየሱስን ጠየቀው። ምን አለው? እስከ መቼ ድረስ ታቆየናለህ? አብን አሳየን አለው። እኔን ያየ አብን አየ አለው። ዋዝ ዲፍረንስ። ስለዚህ ኢየሱስ እንደዛ ብሎ ሲመልስ ምን ለማለት ፈልጎ ነው? እስቲ አንተ በተረዳህበት አይምሮ ውስጥ ያብራራል። መልካም ጥሩ ስራቸው ልጆች አውድ የሚባል ነገር አለ። ኢየሱስ ክርስቶስ እዚያው ላይ እኔን ያየ አብን አየ፣ እስከ ዛሬ ከአንተ ጋር ስኖር አላወከኝም ማለት ነው አለውና እኔን ያየ አብን አየ አለና ዝም አላለም። በቀጣይ ጥቅስ ላይ አብራርቶታል ኢየሱስ ክርስቶስ። ምን ለማለት ፈልጎ ነው? አብ ይታያል ወይ ወደሚለው ስንመጣ ቀጥታ እንወስዳለን ካላችሁ ኢየሱስ አብ እንደማይታይ ነግሯቸዋል። የቱ ጋር ከተባለ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ኢየሱስ ምን አለ? አብን አንዳችሁም እንኳን አላያችሁትም ብሎ ገላግሏቸዋል። በቃ ስለዚህ አብ አይታይም። አንዴ ባካችሁ አውዱን ተከትዬ ልነግርህ ነው። የምትሄድበት ቦታ አሁን ትርቃለህ። አዳምጥ፣ በፈጠረ አይምሯችሁን ክፈቱ። ስለዚያው ነው እያወራሁኝ ያለሁት። መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ገብታችኋል አይደለ? አንድ የሚወት አድርግ እሸቱ፣ አይምሯችሁን ክፈቱ። ልክ ለምሳሌ አልቁርአን ይፈሰር ቢልቁርአን እንደምንለው መጽሐፍ ቅዱስ በመጽሐፍ ቅዱስ ፍቱት። ሌላ ሰው ማንም መጥቶ ያስረዳችሁ፣ እዚያው ላይ ታገኙታላችሁ። ክርስቶስ ስለምንድን ነው እየተናገረ ያለው? እኔን ያየ አብን አየ ስል ጊዜ በኢየሱስ ክርስቶስ በኩል አብ አምላክ የሚሰራው ስራ አለ። ያን ስራ አያችሁ ማለት አብን እንዳያችሁ ቁጠሩ እያለ ነው። ገብታችኋል አይደለ? እንዲሁም ክርስቶስ የሚናገረው ቃል አለ። ያ ቃል ከማን ነው? ከአብ ነው። ይሄን አያችሁ ማለት አብን እንዳያችሁ ነው እያለ እየነገራቸው ነው። ስለዚህ ስለ ሁለት ነገራቶች ነው አብን ማየት ሲባል፣ አብ በእርሱ በኩል የሚሰራው ድንቅ ተአምር ስራዎች አሉ። ሁለተኛ ክርስቶስ ከአብ የተቀበለው ትምህርት አለ። የምትሰሙትስ ቃል የእኔ አይደለም የአብ ነው እንጂ አላቸው። ይሄን አያችሁ ሰማችሁ ማለት አብን አያችሁ ማለት ነው በቃ እያላቸው ነው። ገብቷችኋል? እናንተ ግን በቀጥታ ማየት ከወሰዳችሁት አብ አይታይም። እንግዳውንስ አብን አንድም ሰው አላየውም እያለ ነው። ይሄን እንዳለ ኢየሱስ ክርስቶስ እዚያው አውዱ ላይ ላሳያችሁ። እኔን አየ አብን አየ ያለበት ቦታ ላይ መን ረአኒ ፈቀድ ረአል አብ ይላል። እኔን ያየ በእርግጥም አብን አየ ይላል። የአረበኛ መጽሐፍ ቅዱስ ላይ ራሱ አንድ ያሳያችሁ። አማርኛውን ነው የምከፍትላችሁ። መን ረአኒ ከላይ ጀመረ ብታነብል ሲጠይቀው ዮሐንስ 14:9 አንዴ 19 ሲጠይቀው ዮሐንስ እሺ፣ ችግር የለውም አብሽር። ዮሐንስ 14:9 እሺ፣ ከ8 ጀምሬ ላምብልህ አይደለ? ያና ፊልጶስም አለ ጌታ ሆይ አብን አሳየንና ይበቃናል አለው። አብን አሳየንና ይበቃናል። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ 7 ጀምረ? ችግር የለም እሺ፣ ያው ከ7 ጀምሬ ለምን ችግር የለም። ያው እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ብታውቁታላችሁ አይታችሁትማል አላቸው። ይወታል። ፊልጶስም ጌታ ሆይ ምን አለ? እኔንስ ብታውቁ አነበብ ነው። ምንም አዲስ ነገር የለም። ሊነግርህ ነው፣ ወደ ታች ሊመልስላቸው ነው፣ ሊያብራራላቸው። አንተ በፈለግኮ እየተረጎምክ ስለሆነ እኮ ነው። እኔ በፈለግኩት አይደለም። የኢየሱስን ትርጓሜ ቅድም የነገርኩህን ቃል በቃል ላሳይህ። እዚህ ጋር ተረጋጋ። ገና አልተረጎመም። አይ ቀጥታ እኮ ነው። እኔ አሁን አላጣምም፣ ሌላም ጥቅስም አልወስድም። ምን አለ? ሌላ ጥቅስ እናወራበት። ኢየሱስ ራሱ ሊያብራራላቸው ነው ከታች። ይኸውልህ አንተን እያዳመጥኩኝ እኔ በነገራችን ላይ አለ አንተን እያዳመጥኩኝ እኔን አይደለም ኢየሱስን አዳምጠው ከታች አብራርቶላቸዋል እያልኩህ እኮ ነው። ለምን አትሰማ? ሰባት ምን ይላል ነው? ሰባትን እንረዳው የሚለውን አነበብነው እኮ። እሺ አነበብነው፣ አነበብኩልህ። አሁን እሺ ማንበብ አይደለም ተረድተኸዋል? ሰባት ምን እንደሚል ማንበብማ ዝም ብሎ እኮ ማንም ቁርአንን ዝም ብዬ እያነበብኩኝ እኮ ካልተረዳሁት ቁርአኑን ምን ያደርግልኛል? እሺ ተረድተናል። እሺ ያው ኢየሱስ አስረዳን ከታች። አሁን እንዴት እንዳስረዳን እንመልከተው። ኢየሱስን ትሰማዋለህ? ትሰማዋለህ? ኢየሱስን ቃሉ ኢየሱስ ድጋሜ ልድገምልህ? ድጋሜ ልድገመው?
ለምን ታስደግመናለህ? ኢየሱስ የተረጎምን ትርጓሜን ጨርሰው እዚህ ጋር ተከታተልሽ። ተርጉሙ። አይ እሺ ኦኬ። አንድ ሜት አድርገህ ቆይ፣ ወደ መሳቅ ገባ። ትልቅ ሰው ይመስላሉ፣ በእድሜያቸው ይበልጡናል፣ ግን ስርዓት የሚባል የላቸውም። ክርስቶስ ራሱ ይተርጉምልህ። አዳምጥ፣ አልፈልግም የሱን ትርጓሜ አለ። አንተ አንብብልኝ ደጋግመህ እዚህ ጋር እያለ ነው። ይህ አዲስ ቀን አይደለም፣ ዛሬ እኮ አይደለም ያነበብ ነው። እኛ አዲስ ነገር መስሎን ሆነ። እኛ አዳምጥ፣ ማኝ የሚወዛ እንዳታነሳሽ። ከዚህ በኋላ አክብሬ ነው ዝም እያልኩኝ አውቄ ዝም ብዬ በስርዓት ላወራቸው ብዬ ነው። ስለዚህ አሁን አዳምጥ፣ ልድገምልህ። ያው እኔም ብታውቁኝ አባቴን ደግሞ ታውቃላችሁ አለው። ባውቃችሁ ነበር፣ ከአሁንስ ጀምራችሁ ታውቁታላችሁ፣ አይታችሁትማል አላቸው ይላል። እሺ እዚህ አነበብኩልሽ። ልታስቆም ይፈልገህ ነበር፣ አስቆመኝና እዚህ ጋር የምትፈልገውን ጠይቅ። አሁን ጠይቅ። እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ስለዚህ ማንን ባወቁ ነው አባቱን የሚያውቁት? አብን፣ ኢየሱስን። በቃ ስለዚህ አምላክነቱን አያሳይም? አያሳይም። ኦኬ፣ መብት ነው፣ አለመውሰድ መብት ነው። እሱ ምንም አንተ የምታመጣው ማስረጃ የለም እዚህ ጋር። አንተ እዚህ ቦታ ላይ አይታችሁታል እያለ ነው። ኢየሱስን ሲያዩ አብን ነው ያዩት። መልስ። እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበር። አይታችሁትማል አለ። ክርስቶስ ብቻ እንደሆነ ይኸው እዚህ ጋር ምን አለ መሰለ፣ እኔንስ ብታውቁኝ አባቴን። አሁን ስለማወቅ አይደለም እዚህ ጋር ምን አይታችሁትማል ያለው ማንን ነው? ኢየሱስ ክርስቶስ አብን ነው፣ ራሱን ነው። ስለዚህ አብን አይታችሁታል እያለችው እኮ ምክንያቱም ለምን እኔም ባያችሁት፣ ስለዚህ አብን ያዩት እሱ አንድ አካል ስለሆኑ ነዋ። በሱ አካል ነዋ። ከየትኛው ቤተ እምነት ነህ? እሱ ምንም ችግር የለውም እኮ መጽሐፍ ቅዱስን ስለ እምነቱ ምናምን ነገር አያሳስበው። መጽሐፍ ቅዱስ አሁን ለማንኛውም እንጨርስ። ኖ ወደዚህ ወደዛ አናደርገው። ጤነኛ አይደለም። እንዳታነብም ወደታች እያለ እኮ ነው ይሄ ሰው። ቅድም ሲጀምር ስታስነብበን የነበረ ከታች ያለውን ነው። ወደዚህ ወደዛ ትበላለ። አታንብበ ከታች ያለውን። አሁን መረዳት የሚፈልጉ ክርስቲያኖች ስላሉ አንተም ራስህ እንድትረዳ አዳምጥ እስከ መጨረሻው። ኢየሱስ ምን እንዳለ እንመልከት። እሺ፣ ፊልጶስም አለ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ አለው። አሁን አብን ማየት ማለት ምን ማለት እንደሆነ ቅድም ነግሬያቸዋለሁ አይደለ? ያን ኢየሱስ ክርስቶስ ሊነግራቸው ነው፣ ሊያብራራላቸው ነው። በደንብ አዳምጡ። አሁን ቁጥር 10 ላይ ምን እንደሚላቸው እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? ለምን? እኔ የምነግራችሁን ቃል ከራሴ አልናገረውም። ያውና እዚህ ጋ ነው መልሱ። ቅድምም ብያችሁ ነበር፣ ክርስቶስ የሚናገረው ቃል ከአብ ነውና ያንን ሰሙ ማለት ያን አዩ ማለት አብ በእርሱ በኩል የሚሰራውን ስራ አዩ ማለት በቃ አብን አዩ ማለት ነው። ያውና ኢየሱስ አብራራው እዚህ ጋ እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን አለ በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። አያችሁ፣ ሁለት ነገራቶችን አነሳ ኢየሱስ ክርስቶስ ከአብ የሆኑ ምን? አንደኛ ንግግሩ፣ ሁለተኛ የአብ ስራ። አብ በእርሱ በኩል ስራን ይሰራል። እነዛ ድንቅ ተአምራቶችና ስራዎች ከማን ናቸው? ከአብ ናቸው። ያን አያችሁ ማለት አብን አያችሁ ማለት ነው እያላቸው ነው። ምክንያቱም እነዛ የአብ ናቸው የኔ አይደሉም እያለ ነው። የምናገረው ቃል እኔ እየነገርኳቸው እንዳይመስላችሁ አለ። የአብ ነው ያም ንግግር አለ። የምትሰሙ ቃል የእኔ ሳይሆን የአብ ነው። ይህን ሰማህና አየህ ማለት አብን እንዳየህ ቁጠር እያለ ነው ኢየሱስ ክርስቶስ። ገብታችኋል? አብ ራሱ አብን ነው ያየነው ካላችሁ የዛኔ ስህተት ላይ ትወድቃላችሁ። ኢየሱስ ክርስቶስ አብን አንድ ሰው ላይ ቆይ ሰላም ቆይ እሱ እንደ አንተ እንደተረጎምከው ኦፍኮርስ መብት ነው። ሁሉም 1700 አለ ክርስቲያንም ሙስሊምም። አሁን አንተ እስቲ ባይብሉን ክፈተው ቦታው ምዕራፉ አንተ በተረጎምከው፣ እኔ ደግሞ በራሴ ስለ እግዚአብሔር አውዱን ጠብቀን ቃሉ እውነት እንደሆነ ልተርጉምልህ። አንተ በተረጎምከው አይደለም እኔ አሁን አንብበነዋል፣ ተርጉምልን። አሁን ድጋሜ እያወጣን ሁሌ እንትን አንልም። አሁን ሐሳብ ነገር እያሳየው ነው የምተረጉምህ አውዱን
እንድትከተል ለመጨረሻ እንድትማር ጊዜ እያደረኩ ነው። እድል ልስጥህ። አውጥተን አሁን አንብበነዋል። አንዴ ለመጨረሻ ጊዜ እድል ልስጥህ። አንብበነዋል። አንዴ አሁን አውጥተን ለሌሎች አንብበነዋል። አንተ አትደረብ። ብቻ አውቄያለሁ ብለህ እንትን አትበሉ። ለእኔ ብቻ ሌሎችም አይደለም እንዲማሩ ለሁላችሁም። አሁን አውጥቼ አንብቤያለሁኝ። ድጋሜ አውጣ ከምትል ሀሳብህን ለዚህ ላይ ንገረኝ። ሌሎች ሙስሊሞች ግራ ለተጋቡ ድጋሜ ታድርግና አንተ ለራስህ ግራ ለተጋባህ ነው እያስተማርከው ያለሁት። ሙስሊም ግራ የተጋባ ይላል እንዴ? ሙስሊም ግራ ይጋባል። መጽሐፍን ከአንተ በላይ ያውቀዋል አንድ ህፃን ሙስሊም። መጽሐፍ ታድርግ እሱ ይቅርታ፣ አማን ይቅርታ፣ አማን ይቅርታ። ሙስሊም ግራ ተጋብቶ ይላል እንዴ?